እንዴት ናችሁ የተወደዳችሁ የቲክቶክ ቤተሰቦች? ዛሬ እንግዲህ 19ኞችን በጣም የምስራች ታላቅ የምስራች ልላችሁ እወዳለሁ። ባለፈው ቪዲዮዬ በጣም አስፈሪው ክስተት የነበረ ሲሆን በጣም በህይወቴም እንደ ልምድ ከተከሰተ ወይም እንደ ኤክስፒሪየንስ ከተከሰተ ክስተት አንዱና ዋነኛው ነው። እናም በዛ ቪዲዮ ላይ ብዙዎቹን ሄዳችሁ ስለ 19ኞቹ የምስራችሁን ነግራችኋለሁ። እንግዲህ በ19 ከመወለዳችሁ የተነሳ የሚገጥሟችሁ ነገሮች በተለያዩ የህክምና እንትኖች ብቻ ትሪት የሚደረግ ወይም እንደ መንፈስ እንደ ድግምት እንደ ማንኛውም ነገር የሚቆጠር እንደ መተት የሚቆጠር ነገር ሳይሆን 19 የተወለዳችሁ ምን ብዬ ልግለጸው? እንግሊዝኛው ካርሚክ ወይም በካርማን የሚቀበሉ ወይም ያለፈውን ትውልድ ያለፈው የቤተሰባቸውን ስህተቶች ምናምን እነሱ እንዲከፍሉ የሚደረጉ ናቸው። እንደውም አንዳንድ አገላለጾች የአባት ዕዳ ለልጅ ይላሉ። የአባት ዕዳ ለልጅ እንደ ዕዳ የሚቆጠር ሳይሆን ግን በቀላሉ እንዲገባ ግልጽ እንዲሆን ከማድረግ አንጻር ከኋላ የተሰሩ ማንኛቸውም በደሎች ካሉ ቤተሰብ የፈጸማቸው ምናምን ነገሮች ካሉ እግዚአብሔር ያዘነበት ነገር ካለ የሚከፍሉት እነዚህ በ19 የተወለዱ ሰዎች ናቸው። እናም ደግሞ እንዲሁም በጎ የሆነ ኤክስፒሪየንስ ካሳለፉ ወላጆቻቸው አያት ቅድመ አያት ቅማንቶቻቸው እነዚህኞቹ ደግሞ የሚካሱበት ወቅት ይሆናል ማለት ነው። ስለዚህ በ19 በተወለዱ መካከል ሁለት በጣም የተለያዩ ከባድ ልዩነቶች አሉ። አንዳንድ በ19 የተወለዱ ሰዎች በጣም እኔ ያልኳቸውን ነገሮች ኮንፍሮንት የሚያደርጉ ወይም አይደለም የሚሉ አሉ። እንዲሁም 100% የኔን ህይወት ነው የተናገርከው እንደውም እንዴት ልታውቅ ቻልክ እስከማለት ድረስ አንድ ሰው ደውሎ አናግሮኛል። በህይወቴም ስልኬ ያለ እረፍት ቀኑን ሙሉ ለሳምንታት ሲጠራ የነበረበት ወቅት ለ19ኞች የለቀኩት ቪዲዮ ነው ማለት ነው። እና እዚህ 19ኞች እንግዲህ ሼር ኮፒ ሊንክ አድርጉላቸው ለሌሎች 19ኞች የምስራች ነው። እንኳን ደስ አላችሁ ላለው በጣም ደስ የሚለኝ ሬቨሌሽኔ ነው። እናም ብዙ ጊዜ የንስሐ ጸሎት እንድትጸልዩ እፈልጋለሁ ወይም የንስሐ ጸሎት መጸለይ ይኖርባችኋል። ነገር ግን የንስሐ ጸሎታችሁ ስለ እናንተ የምትጸልዩት ጸሎት አይደለም፣ ስለ አባቶቻችሁና ስለ እናቶቻችሁ ሳያውቁ በስተት አውቀው ደግሞ በድፍረት ስላደረጉት የአባቶቻችን እናት አያት ቅድመ አያቶቻችን ስለሰሩት እግዚአብሔርን ባሳዘኑበት በማንኛውም ነገር ይቅር እንዲላቸው ጠዋት ስትነሱና ማታ ስትተኙ ይህንን ጸሎት በማድረግ በእውነት ነው የምላችሁ ነገሮቻችሁ ሁሉ ከዚህ ዘመን ከዚህ ጊዜ በኋላ የሚለወጡበት ጊዜ ሆኗል ማለት ነው። እንዴት አወክ ካላችሁኝ ከተነጋገርኳቸው ሰዎችና ይህንን ነገር እንዲያደርጉ ከነገርኳቸው ሰዎች መካከል ደስ የሚል ምላሽም ስላገኘሁ ነው። እጅግ በጣም ደስ ብሎኛል። በእውነት እጅግ በጣም ዛሬ እየሳኩ ደስታዬን እየገለጽኩ ነው ማወራችሁ። ባለፈው ግን ተጨንቄ እንደነበር ፈርቼ እንደነበር ነው ያወራኋችሁ። አሁን ግን በጣም እርግጠኛ ነኝ የንስሐ ጸሎታችሁ እናንተን ብቻ የሚመለከት እንዳይሆንና የቤተሰቦቻችሁን ትላንትና የሚዋጅ ጸሎት የዘሮቻችሁን ትላንትና የሚዋጅ ጸሎት ስታደርጉ በእውነት ነገሮቻችሁ በሙሉ ወደ ከነበሩበትም በላይ እግዚአብሔር ያሰበላችሁን ነገር ከሰው ጋር መግባባት ቢሆን በሁሉም ዘርፍ በተገፋችሁበት በእያንዳንዱ ነገር ሁሉ እናም ትንሽ የኤሌክትሪክ መቋረጥ አጋጥሞኛል። በዚሁ አጋጣሚ ዞሮ ግን አላቋርጠው። ስለዚህ በተገፋችሁበት ማንኛውም የህይወታችሁ ገጽታ ሁሉ መባረክ በረከትን ከእግዚአብሔር የተባረካችሁበት ያ ትውልድ የከፈለውን ነገር በሙሉ እግዚአብሔር በይቅርታ አንስቶላችሁ ህይወታችሁን በደስታ እናም እባካችሁ
በትዳር ውስጥ ያላችሁ በ19 የተሰራውን ቪዲዮ ካያችሁ በኋላ ባለቤቶቻችሁ ቤተሰቦቻችሁ ሲቸገሩ ስታዩ ከኔ የተነሳ ነው ይሄ ቤተሰብ እንደዚህ የሆነ ያለው ማለት ነው ብያለሁ ምናምን የምትሉ ካላችሁ ለዛ አይደለም፣ ከናንተ የተነሳ አይደለም። አሁን ከናንተ የተነሳ ደግሞ ቤተሰባችሁና ህይወታችሁ መለወጥ ይጀምራል። ምንም ውስብስብ የተወሳሰበ ነገር አይደለም። በጣም ቀላል ነው። በጣም ደስ የሚል ኤክስፒሪየንሶችን ጠዋት ስትነሱ ባይረዝም ረዘም ያላለ ትንሽ ንስሐ ጸሎት የ5-10 ደቂቃ ንስሐ ጸሎት አድርጋችሁ ቤተሰቦቻችሁን ባርካችሁ ለእግዚአብሔር አሳልፋችሁ ሰጣችሁ ወደ ቀን ውሏችሁ ትሄዳላችሁ። ነገራችሁ እየተስተካከለ ይመጣል። የተዘጋ የነበረው በረከታችሁ በሙሉ ወደ እናንተ መመለስ የሚጀምር ይሆናል ማለት ነው። በእውነት ነው ምላችሁ። እግዚአብሔር ልክ እንዲህ እንደተናገራችሁ በህይወታችሁ ደግሞ አድርጎ ለተለያዩ ምስክርነቶች የምትመጡበት ጊዜ ብዙ ሩቅ እንደማይሆን በጣም እርግጠኛ ነኝ። በእውነት ነው ምላችሁ። እናም ክበሩልኝ። እጅግ በጣም አመስጋኞች ናችሁ። ማመስገናችሁን በሰው ፊት አታርጉ እባካችሁ። አመስጋኞች ናችሁ። በጣም በሚገርመኝ የኢዮብን መከራ የምታልፉ ነገር ግን ደግሞ ከአንደበታችሁ ምስጋና የማይጠፋ አሁን አዘን ብላችሁ እንደገና ተመልሳችሁ ደስተኛ ለመሆን ሩቅ ያልሆናችሁ በእውነት ነው ምላችሁ እግዚአብሔር የሚወደው ማንነት ያላችሁ ሰዎች ናችሁ። በጣም ተደስቻለሁ በዚህ በእውነት ነው ምላችሁ። ሌሎቻችሁም ይሄን ቪዲዮ የምታዩ 19 የተወለዱ ቤተሰቦቻችሁ ካሉ እህት ወንድሞች ጓደኛ ካላችሁ ሼር አድርጉላቸውና ይሄንን ተሞክሮ በህይወታቸው ውስጥ በማኖር ለዘላለማቸው በህይወት እስከኖሩበት ዘመን ሁሉ እንዲሁም በሚወልዷቸው ልጆች ህይወት ውስጥ ሁሉ በጣም አስደሳችውን የሆነውን የህይወት ጉዞ እንዲጀምሩ ዊሽ እንድታረጉላቸውና እንዲሁም የተረፈ ሌሎች ጥያቄዎች ካሏችሁ እነዚህን አልፈው ደግሞ ሌሎች አለመሳካቶች ተግዳሮቶች የሚገጥሟችሁ ሲሆን ደውሉልኝ። እግዚአብሔር በረዳኝ መጠን ምችለውን ምላሽ ለመስጠት እሞክራለሁ። እስካሁንም እግዚአብሔር እየረዳን ነው። በርቱልኝ፣ ክበሩልኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ።